በገደባኖ ጉታዘር ወለኔ ወረዳ ጥላሞ ቀበሌ ላይ ነን። ያው ጥላሞ ቀበሌ ላይ እናቶች ያረፋ ዝግጅት ስራ የቤቱ አባወራ ይመርጣል። የተመረጡ እንሰቶች ቆንጆ ናቸው የተባሉት እንሰቶች መርጦ ያሳያታል ለማወራዋ። ካሳያት በኋላ እነኛን እንሰቶች ይዛ ሰዎችን ትፈልጋለች። ግቦ ወይም የደቦ ስራ የሚባል እንደዚህ ሴቶች ተሰብስበው የሚሰሩትን ፈልጋ ታመጣለች። ከዛ በኋላ ወጣቶች ወይም ሌላ ሰራተኞችም ተገስተው እንሰቱ እንዲነቀል ያደርጋሉ። ወንዶች መጀመሪያ ቆሻሻውን ያራግፋሉ። ከዛ በኋላ ከስሩ ያለውን ካነሳሱ በኋላ ያንሰት ከላይ ኮባውን አራግፈው ያነሱታል ከቦታ። እሱን ካነሱ በኋላ አምቾና እንሰቱ ያካፈሉታል። አምቾውን አውጥተው ቆሻሻውን ፈቅፍቀው አንስተው ለሴቶች ለዚህ ጋር ለሚፈቀፍቁ ሴቶች እዚህ ድረስ ያደርሳሉ። ከዛ በኋላ እናቶችም ያው የነሱ የሚፈቁትን አካል በመጀመሪያ ኮባውን አንስተው መሬቱን አስተካክለው ያነጥፋሉ። በመጀመሪያ እናቶች ያነጥፉታል። መጀመሪያ ከዝግጅቱ አንፃር ቦታውን እናነጥፋለን። ቦታው ዝግጅት ይቀድማል። ቦታው ከተዘጋጀ በኋላ ይነጠፋል። ከተነጠፈ በኋላ ያምቾ ሴቶችና የሚፈቁ ሴቶች ይለያያሉ። ወደ 4 አይነት ስራ ነው እዚህ ቦታ ላይ የሚሰራው። እያንዳንዱን ስራ የሚሰሩ እናቶች ያው ቦታቸውን ይዘው ስራው እንዲሰሩ ይደረጋል። ከሰሩ በኋላ ያለው ነገር መጨረሻ አለስልሰን የምንቀባበትና ከተቀባ በኋላ በዋናነት የቤቱ እናት ናት። ዛሬ ላይ ነው በደቦ ምን ሰራው የዛሬውን ስራ ነው ዋናው። ቀጥሎ ያለው ግን ዋና የቤት እመቤቷ ወይም አረፋ የምታከብረው ግለሰቧ ናት። ቤቷ ላይ ምሰራ በመጨረሻ ይሄ ቆጮ ከለሰለሰ ከደረሰ በኋላ ይጨመቃል። እንደዚሁ በጋራ ተኩኖ 2 3 ሆነው በደቦ ስራ ይጨመቃል። ተጨምቆ የሚቆረጥበት ሁኔታ ነው የሚኖረው። ያው ተቆርጦ ወደ ቆጮ የመጋገር በሁለት አይነት መልኩ የሚጋግሩበት ያው በሂደት የሚሄድ ነው ማለት ነው። ቅቤ እያነጠርን ነው። ቅቤ የምናነጥረው ደግሞ ለአረፋ በዓል ነው ማለት ለአረፋ በዓል ያው ቅቤ ይነጠራል። እናቶች ቅቤ ያነጥራሉ። ቁብ የሚባለውን እንትን ብለው ተሰብስበው ብዙ ሆነው 10ም ሊሆኑ ይችላሉ፣ 5ም ሊሆኑ ይችላሉ፣ ከዛ በላይም ሊሆኑ ይችላሉ። ለአረፋ በዓል ተብሎ ቅቤ እንትን ይገባሉ። ቁጦ የሚባለው ነገር አለ፣ እሱን ይገባሉ። ከዛ ተሰብስበው እንደዚህ አንድ ላይ ያነጥራሉ። ቅቤው አሁን እንዳየኸው ቅቤው እንትን ካለ በኋላ አሁን እነዚህ የምንጠቀማቸው ቅመሞች አሉ ለቅቤ። ለምሳሌ ይሄኛው አሁን ኮረሪማ ይባላል፣ ይሄኛው አብሽ ይባላል፣ ይሄ ነጭ አዝሙት ይባላል፣ ይሄ ኮረሪማ ይባላል። በማንኛውም ጊዜ ቅቤ ሲነጠር ያለ እነዚህ ቅመሞች ማንጠር አይቻልም። እነዚህን ቅመሞች እንጠቀማለን ቅቤ ስናነጥር ማለት ነው። እናቶች ድርሻ ነው። አሁን እናቶች ምን ያደርጋሉ መሰለ? ወጣቶች ልጃገረዶች ካሉ ቤት ውስጥ ወጣቶች እንትን ይላሉ፣ ይሄንን ጅባ ይሰራሉ። ከሌሉ ደግሞ ወጣቶች የሌሉበት ቤት እናቶች ለአረፋ ልዩ በዓል ስለሆነ ያው ለአረፋ ቆንጆ ነገር ነው እንትን የሚባለው ለአረፋ ወጣቶች ከሌሉ እናቶች ያዘጋጃሉ ይሄንን ጅባውን ማለት ነው። ከዛ ያው ቅድም እንዳያችሁት ቤት በመለቅለቅ ቤት በማጽዳት ግቢ በማስዋብ በተለያየ ነገር ያው እንትን ይላሉ። የእናቶች ድርሻ ነው። አሁን ቆጮ መፋቅ፣ ቆጮ ማዘጋጀት፣ ማጠብ፣ መቁረጥ ሊሆን ይችላል። እናቶች ያዘጋጃሉ። ቅቤ፣ አይቤ እና ጎመን የመሳሰሉት ነገር ያው የእናቶች ድርሻ ነው ለአረፋ ማለት ነው። ያረፋ የዕለቱ ዕለት አሁን የሚቀርበው እንደኛ በዓል መጀመሪያ ንፍሮ ይቀቀላል። ቡና በንፍሮ በቅቤ በተለወሰ ንፍሮ ቡና ይጠጣል። ቀጥሎ ደግሞ እርግፎን የሚባለው አለ፣ እሱ ይበላል። እሱም ደግሞ ከሌለ ቅንጬ የሚባል አለ። ቅንጬ እንትን እንላለን። እንደየቤቱ እንደ እንትኑ ይለያያል። ወይ ቅንጬ ይኖራል ወይም ደግሞ እርግፎን ይኖራል። እሱም የሚሰራው ደግሞ በቅቤ ነው። በቅቤ ይሰራል። በቅቤ እርግፎኑ በቅቤ ነው የሚበላ። ስንሰራ ራሱ በጋራ ነው የምንሰራው፣ ሙስሊሞቹም ክርስቲያኖቹም። ጎረቤታችን ደግሞ ክርስቲያንም ሙስሊምም አለ። በዓሉን ተጠራርተን በደስታ አብረን ነው የምናሳልፈው እስከ ስራ ድረስ። ስራ እኛም ለነሱ እናግዛለን፣ እነሱም ለኛ ያግዛሉ። የጋራ በዓላችን ነው። ሁለታችንም እንጠብቃለን። እነሱም እኛም ሙስሊሞቹም ክርስቲያኖቹም በጋራ ነው የምናሳልፈው አመት በዓሉን በደስታ። በጎረቤት ከሆነ ስራ ተጋግዘን አብረን በጋራ ሁሉን በጋራ ሰርተን ነው የምናሳልፈው አመት በዓሉ። ለአረፋ በዓል ያው ሴቶች እያንዳንዳቸው ድርሻ አላቸው። መጀመሪያ ወጣት ሴቶች የሚሰሩት አለ፣ እናት ሴቶች የሚሰሩት አለ። ወጣቶች ቤት በመለቅለቅ የተለያየ ቀለም 2 አይነት ቀለም በመቀባት እናም ደግሞ ግቢ በማጽዳት
የቤት እቃዎችን በማጽዳት የቤት ሙሉ ልብስን፣ ምንጣፍ፣ የተለያዩ ነገሮችን በማጽዳት ሴቶች አረፋ በዓልን ይዘጋጃሉ። ከዛ አረፋ 2 ቀንና 3 ቀን ሲቀረው ግቢ የማጽዳትና የማስዋብ ስራ ይሰራሉ። ቀለም ከቀቡ በኋላ ግቢውን ያጸዳሉ። ልብስ፣ የቤት እቃ እያጸዱ አረፋ ተዘጋጅተው ይጠብቃሉ። ያው በእለት ሁለት ምንም አይነት ስራ አይሰራም ማለት ነው። በእለት ሁለት ልጃገረዶች እየዞርን ምግብ እንበላለን። እነዛ በደቦ ስንሰራ የነበርን ልጃገረዶች በየቤታችን ዞረን አረፋ እንበላለን ማለት ነው። መጀመሪያ ቀን የምንበላው ንፍሮ ነው የምንበላው። ንፍሮ እንበላለን። ከዛ ቀጥለን የሴቶች አረፋ ጎመን፣ አይቤ እንበላለን ማለት ነው። በሁለተኛው ቀን ደግሞ የወንዶች አረፋ ነው የሚባለው። የወንዶቹም አረፋ እንደዛ ፋንታችን እያነሳን ጓደኞቹ ያው ይታወቃሉ። 3 ጓደኞች ካሉኝ እኔ ለሶስቱም እያነሳው አስቀምጣለሁ። እነሱን እየጠራው እኔም ደግሞ ከነሱ ጋር እየዞርኩ ያስቀመጥነውን በአረፋ ሲበላ ያስቀመጥነውን እየዞርን እንበላለን በየቤታችን ማለት ነው። እነዚህ ስራ ሲሰሩ የነበሩ ሰዎች አይለያዩም። ምግቡን ያስቀመጥነውን ምግብ ዞረን ክትፎ እንበላለን ማለት ነው። በሁለተኛው ቀን ክትፎ ነው የምንበላው። አረፋ በዓል አንዱ የጉራጌ መገለጫ ትልቁ በዓላችን ነው። ስለዚህ ያው ማህበረሰባችን በመላው ዓለም የሚገኘው የእስልምና ተከታይ የሚያከብረው ቢሆንም እንደ ጉራጌ ደግሞ ለየት የሚያደርገው የራሱ የሆነ ባህሪ ያለው አንዱ ተራርቆ የነበረ ቤተሰብ የሚገናኝበት ነው። ከዛ ባሻገር ደግሞ የተቸገሩ ወገኖች የሚረዱበት ነው። እንደዚሁም ደግሞ አብሮነት የሚገለጽበት ነው። ምክንያቱም የአረፋ ዝግጅትን ስናስብ ከዝግጅቱ እስከ መጨረሻ ድረስ ያለውን ማህበረሰባችን ብሔር፣ ሃይማኖት ሳይለይ ሁሉም በመተጋገዝ ለአረፋ የሚሆኑ ዝግጅቶች እንሰት በመፋቅ፣ እንጨት በመፍለጥ፣ አካባቢ በማስዋብ፣ ቤት በማስጌጥ፣ ሚጥሚጣና ሌሎችም በማዘጋጀትና ውጆ ወይም የቂቤ እቁብን ጭምር በመሰብሰብ በጋራ በአብሮነት የሚገለጽ በዓል ነው። ስለዚህ ሙስሊሙ ብቻ ሳይሆን የሌላው እምነት ተከታይም ጭምር በጉጉት የሚጠበቀው በዓል ነው። ስለዚህ ይህንን ባህላችን ደግሞ እኛ ማህበረሰቡ ከሚያከብረው ባሻገር እንደ መንግስት ባህላችን ጎልቶ እንዲወጣ በፌስቲቫል ደረጃ በየዓመቱ እናከብራለን። እንደ ዞን ዘንድሮ ለ8ኛ ዙር የጉራጌ ዞን አስተዳደር ከገደባ ኖጉታ ዘር ወለኔ ወረዳ ጋር በመተባበር እያከበርን እንገኛለን። ስለዚህ ምናልባት ከቅርብ ወዲህ ደግሞ ለአስተዳደር አመቺነት በሚል 2 ዞን ሆነናል። እሴታችን አንድ ነው። በተራ ነው የምናከብረው። በ2017 ምስራቅ ጉራጌ ዞን አክብሯል። ዘንድሮ ደግሞ በጉራጌ ዞን ያከብራል ማለት ነው። በጋራ ሆነ 2ቱን ዞኖች የጋራ በዓላችንን እያከበርን እንገኛለን።